ቅዱስ ናኩቶ ለአብ ሳምንት መጾም አይደለም የሚገርመው እሁድ ቀን አፈሩን ያፍስና በውሃ በጥብጦ ነው የሚጠጣው አለቀ ይሄ ነበር ምግቡ አርብ ኮሶ ይጠጣ ነበር ብትባሉስ በፊቱ በኋላ በቀኝ በግራ ጦር ተክሎ ሲሰግድ ግንባሩን ሲነሳ ወገቡን ሲደክመው ግራና ቀኝ ጎኑን እየወጋ ያደማው ነበር እመቤታችን መታመን አለችው አረ መከራህ በዛ ብላለችው በሌላ ቀን ጌታችን መጥቶ ወዳጄ እኔ እኮ ደሜ ፈሰሰ አንድ ቀን ነው አንተ 40 ዘመን እንደመፈሰሰ ብሎታል ስለዚህ ቃል ኪዳን በስም ያመኑ ስምህን ከኔ ጋር አድርገው ጠርቶ ይቅር በለኝ ያሉትን ይቅርልልሃለሁ ያከበሩን እስከ 7 ትውልድ ምርልሃለሁ ካለው በኋላ ቃል ኪዳኔ እውነት መሆኑን እንዲታወቅ አንተ በዘመን እንባህና ደምህ እንዳላቋረጠ በአትህ ዳግመኛ እስከመመጣ አታቋርጥም ብሎ ናኩቶ ለአብ ሄዳችሁ አይታችኋል አይደል በክረምትም በበጋም እሱ ነው ለውጥ ነው ናኩቶ ለአብ በጣም ከሚወዳቸው ነገሮች አንዱ ማይጠንት ነው በእኛ ዘመን ከተበላሹ ነገሮች አንዱ ስርዓተ ማይጠንት ነው አይደል ራሱ ማይጠ አደራረጋችንም አያዙም እኔ ይገርመኛል አይታችሁ ከሆነ አሁን እኔ ለምሳሌ ሰዎች መጥተው ሰላም ሊሉ ወደ ትክሻ ጠጋ ሲሉ አቤት አቤት እንዴት ያለ መዓዛ ይላሉ እጣኑ ማለት ነው እኔ ይሸተኝ የራሳችሁ ይሸታችኋል የለም ይሄን ነገር አልረዳው ብዬ ስኖር ኋላ ከውስጥ ከማስቀደስ ከውጭ ላስቀደስ ብዬ ከውጭ ማስቀደስ ጀመርኩኝ ከውጭ አስቀድሽ ድረ ቁርባን ስገባ መዓዛው ነፍስ ከስከ ይለያል ጣይሙ ለካ መመናን የሚሸታቸው ይሄ ነው ከውስጥ ስኖር እየተደፋፈርን ነው ለካ አልሸተነ ያለ መዓዛው እና እጣን በጣም ይወድ ነበርና የሚያጥነው እጣን ወደ ሰማያት ብቻ አይደለም ሄድ ወደ ብዙ ቅዱሳት መካናት ሄድ ነበርና አንድ ቀን አሸተነ ማርያም አለች አይደል ከላይ የሱ ናት እመቤታችን አዛው ነው የሰራት ያሰራራ ሰላትም ገድል ያለና ሲያጥን ቆይቶ ሲወጣ ጉባኤ ቅዱሳን ስውራን ስፍራውን እንዳለ ሞልተውታልና አባቶቼ ከወዴት መጣች ሲሉ የጣንህን መዓዛ አሽተን ነው የመጣ ነው መዓዛ እጣኑን አስቡት መዓዛ መስዋዕት መዓዛ እጣን ከልብ እንጂ ከቆቆር እጣን አይደለም መጀመሪያ የሚገኝ ይሄ ቅዱስ ሰው እንዴት ነበር የሚኖረው ንጉስ ነው አገር ያስተዳድራል ሰራዊት ይመራል ዳኛ ነው ይፈርዳል ይተቻል እንደገና ይጋደላል ይጾማል ይጸልያል ያስቀድሳል በነገራችሁ ላይ የንታ ትናንት ከዚህ ካሉ መምህራን አንዱ ምን አሉኝ ያወራን ነበር ለምንድነው መምህራን አርዴት አድራሾቹ ማይሌት አድረው ቅዳሴ ሲደወል ያዚያ ሩጫ ወጥቶ ለመሄድ ማለት ነው ድካማቸው እንረዳለን ግን ምን አልኳቸው የንታ ማይሌት ቆሞ አለማስቀደስ ማለት ሲሰሩ ውሎ ምግቡን ሳይበሉ ጦም እንደመሄድ ይቆጠራል የሽፍልጥ ማሰሪያው ልጥ ነው እሳቸው ግን መልካም ብለሃል ግን የኛውስ ምክንያት አለው እስቲ የሚያስቀድስ ዲያቆን ንገረኝ እንዴው በሰንበት ቀን ካብየ ጊዜ ነው እኔ ባታ ሚካኤል አላየው ካብየ ጊዜ የሚያስቀድስ ዲያቆን እስቲ ያለ እውነት ነው አይደለም እንዲያውም ሊቀ ዲያቆን አንድ ቀሰሞን ይሞክር ነበር አሁን ትቷል አሉ በግልጽ ነው መናገር አሁን አናየው አብነት መሆን ያለበት ሊቀ ዲያቆኑ ለምንድነው ማናስቀድስ ለምን